ስለዚህ እኔ እዚህ ላይ ማለት የምፈልገው አሁን ጠቅላይ ሚኒስትሩ ኦሮሚያ ውስጥ መሰረት እንደሌላቸው በግልጽ ታይቷል ምርጫውን አጭበረብራለሁ ካሉ ጠቅላይ ሚኒስትሩ ከምርጫው ማግስት አስመራ ወይም ደግሞ ሚድል ኢስት ለመኖር ወስነዋል ብዬ ነው የምወስደው የምርጫው ማግስት ማለት ነው ምርጫውን አጭበርብሬ መንግስት ሆናለሁ የሚሉ ከሆነ መኖሪያ ቤታቸው አስመራ ወይም ደግሞ ሚድል ኢስት ይሆናል አይ በትክክል ምርጫው ተካሂዶ ብሔርተኛ የሆኑ ኃይሎች አሸንፈው የመንግስት ስልጣን በኦሮሚያም እንዲሁም ከፌደራሊስት ኃይሎች ጋር በፌደራልም ከተቆጣጠሩ እና ይሄንን አድሚት አድርገው እንትን ካሉ ደግሞ ጅማ አጋሮ ላይ ቀዝቃዛ ቢራ እየጠጡ በሰላም መኖር ይችላሉ ስለዚህ የምርጫ ጉዳይ ነው ምርጫው እንደሚሸነፉ ምንም ጥያቄ የለውም ሲጀመር አሁን ኦህዴድ እንኳን ይዘው ያሸንፍ አይሸንፍ ሌላ ነገር ሆኖ እንደ ብሔራዊ ድርጅት ቀርቦ የሚያሸንፉበት እድል እንኳን የለም አሁን ተዘግቷል ያ አምልጧል አሁን እንደ ብሔራዊ ድርጅት መቅረብ አይችሉም ብልጽግና ሆኖ ነው የሚቀርቡት ብልጽግና ላይ በዜሮ ነው የሚወጡት ኦሮሚያ ውስጥ ይሄ ታወቀ ነው ምንም እንተና ያስፈልገው ብልጽግና ኦሮሚያ ውስጥ ሊያሸንፍ አይችልም ስለዚህ ምርጫው ልክ እንዳሉት አቅፌ ስሜ ማስረከብ ያሉት ማስረከብ ላሸነፈው ኦሮሚያ ውስጥ ላሸነፈው ጨፌ ላሸነፈው ከሌላ ፌደራሊስት ኃይሎች ደግሞ ፌደራል ላይ ላሸነፈው ኃይል መስጠት ይሄ አጋሮ ጅማ ላይ ቁጭ ብለው በሰላም ቤት ገዝተው ቀዝቃዛ ቢራቸው እየጠጡ ቴሌቪዥን ያዩ ሊያሸነፉትንም እንኳን ደስ ያላችሁ ይያሉ በስልክም በምንም መኖር ምርጫው ልጁ እንዳለው መዋቀርም ይኑራቸው አይኑራቸው ተጠቅመው ለማጭበርበር ከመከሩ ግን ዴፊኒትሊ ምነግርህ አስመራ ቤት ተሰጥቷቸው አስመራ ነው የሚኖሩት ከዛ በኋላ ማለት ነው ከዛ ካሉት ጓደኞቻቸው ስለዚህ ይሄንን ነው ማለት የምፈልገው በአጠቃላይ ግን ኦሮሚያ ታርጌት መሆኑ ግን ሊገርመን አይገባም ባይነኝ ትግራይን አንቋሻል ይሄ ሰው የተባለው ሰው ትግራይን አንቋሻል ይሄ ታወቀ ነው ኤክስፓንሽኒስት እና የደርግ ሜንታሊቲ ያላቸው ሰዎች በነገራችን ላይ የደርግ ልጅ ነው አባቱ አይ ቲንክ ኤርትራ ውስጥ የሆነ ማርጋቸው ትዝ አይለኝም ግን በአንድ ጊዜ ጽፎ ነው ተናግሮ አይቻለሁ ኢቭን ያባቱ አደራ እንዳለበት ኤርትራን የማስመለስ ኤርትራ ሄዶ ለመሞት ራሱ ዝግጁ እንደሆነ ታምራህ ነገር ብሎ አስቀምጧል ወይ ይሄ ተስፋፊዎች አመለካከት ነው እንግዲህ መንገዱን ጨርቅ ያርግ ልሞክረው ማለት ነው ትግራይ ላይም ያለው ነገር አለ እኛም እንፈልገው ትግራይን ለመንፈስ ለኢትዮጵያዊ እንትን በሚል እንጂ ነሰሰሪ አይደለችም ትግራይ ብሎ አስቀምጧል እሱ ለትግራይ ህዝብ ይተውለት እሱ የትግራይ ሰው አይደለም የሚፈልገው መንፈስ ምናምን ይዞ እዛ አዲስ አበባ ላይ ይሞክር ባለፈው ምርጫ በ97 ተሳትፏል መሰለኝ እዛ ላይ መሞከር ይችላል የዛ አይነት እድል ካለ አዲስ አበባና የተወሰኑ በከተማ ፖለቲካ ዙሪያ መደራጀት አስፈላጊ እንደሆነ ማስቀምጧል የቅንጅት እንትን ነው ለዛም ነው መደመርም ማየውኔ አንድነት የሚባል ነገር በሌላ ስም ተቀይሮ ስለመጣ ነው ብሎ አስቀምጦታል ይሄ ጠቅላይ ሚኒስትሩ በመደመር ስም ያዙት አጀንዳ ምን እንደሆነ በግልጽ አስቀምጧል በከተማ አካባቢ የቅንጅት አይነት እንትን ፖለቲካ ማራመድ እንደሚፈልጉ ክልሎች ፈርሰው ከተሞች እንዲስፋፉ እንደሚፈልግ ይሄ ሁሉ አስቀምጧል ዋናው ታርጌቱ ግን እዚህ ንግግር ላይ ትግራይ አልነበረም ሌላ አልነበረም ኦሮሚያ ነበር አራቱ የወንበር እግሮች ብሎ አስቀምጧል አሁን አንዱ እግር ተሰብሯል ብሏል ቀጣዩ እግር ያለው የፌደራሊዝሙና ህገ መንግስቱ ዋናው እንትኑ ኦሮሚያ ነው ኦሮሚያ ሳያፈራርሱ የፌደራልና ህገ መንግስቱና ፌደራላዊ ህብረ ብሔራዊ ፌደራላዊ ስርዓቱን ማፍረስ እንደማይችሉ ያውቃሉ ካቱ የፌደራላዊ አሁን ያለው የፌደራል ስርዓትና ህገ መንግስቱ የሚጠላ ሰው መጀመሪያ ጭንቅላቱ የሚመጣው የኦሮሚያ 180 ወንበር ነው በፓርላሜንቱ ኦሮሚያ መሪነቱን ይዞ ሌሎች ህብረ ብሔራዊ ኃይሎችን አሰባስቦ ፓርላማውን መቆጣጠር ይችላል ነው ስለዚህ ይህ ባልሆነበት ወደ ምርጫ በሄድ ጠቅላይ ሚኒስትሩ ምንም ትርጉም የለውም ነው መልእክቱ ስለዚህ ከምርጫው በፊት ማድረግ ያለባቸው ነገሮች ነው ያስቀመጠው የጠቅላይ ሚኒስትሩ ኢንቴንሽንና ፕላን ምን እንደሆነ በዚህ አጋጣሚ እንድናውቅ ስላደረገን እኔ እንደሌሎቹ አልተበሳጨውም ደስ ነው ያለኝ እንዲያውም አመሰግናለሁ ነው ያልኩት እኔ ግልጽ ምክንያቱም ስለምናቀው ኢንቴንሽኑ ማለት ነው ሄዶ መጨረሻ ላይ ምን እንደሆነ አላማውን ማወቅ ስለምንችልና ኦሮሚያን ታርጌት በማድረግ ነው ከሞላ ጎደል ንግግሩን የቋጨው ማለት ይቻላል